እዚህ ምድር ላይ ስትኖር ከፍ ማለት ትፈልጋለህ? እንዲሁም ደግሞ አንተን የናቁህን ሁሉ የበታች አድርገህ ዝቅ አድርገህ መመልከት ትፈልጋለህ? እንግዲያውስ በአላህ እመን። ይህ ነው መፍትሄው ሊሆን የሚችለው ማመን ብቻ። 4 ነጥብ። ምክንያቱም አላህ ስብሓነሁ ወተዓላ እንዲህ ስለሚልህ ፈላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን። አታስቡ፣ አትተክዙ፣ እንዲሁም የበታችነት ስሜትም አይሰማችሁ፣ እናንተ የበላዮች ናችሁ አማኞች ከሆናችሁ በማለት አላህ ይመክረናል፣ ይነግረናል። ሌላው ደግሞ ብቸኝነት እየተሰማህ ነው፣ ምርጥ የሆነ ጓደኛ ማግኘት ትፈልጋለህ? እንዲሁም ከጓደኞች በላይ የተሻለ የሆነ ወዳጅስ ማግኘት ትፈልጋለህ? እንዲሁም ቦዲጋርድን መቅጠር ትፈልጋለህ? በዚህ ምድርም በሌላኛው ዓለምም ላንተ ወዳጆች ሊሆኑ የሚችሉ ምርጥ የሆኑ ወዳጆች መላእክቶች ብቻ ሊሆኑ ይችላሉ። እዚህ ምድር ላይ አላህ ከፈጠራቸው መካከል ምርጥ የተባሉ ፍጡራኖች መላእክቶች ናቸው። እነሱ ያንተ ወዳጅ እንዲሆኑ ያንተ ቦዲጋርድ እንዲሆኑ ማድረግ ትችላለህ። ይህንንም ለማድረግ 2 ነገሮች ብቻ ናቸው የሚጠበቁብህ። አንደኛ አላህ ነው ጌታዬ ብለህ መናገርና ማመን ብቻ ነው የሚጠበቅብህ። ሁለተኛ እስቲቃማ ቀጥ ማለት አለመወላወል ነው የሚያስፈልገው ካንተ። ይህን ካደረክ በእርግጠኝነት መላእክቶች ያንተ ወዳጆች ይሆናሉ፣ ቦዲጋርዶች ይሆናሉ። በዚህ ዓለምም በሌላኛው ዓለምም አላህ እንዲህ ይለናል፣ እነለዚነ ቃሉ ረቡና አላህ፣ እነዛ ጌታችን አላህ ነው ያሉ፣ ثم استقاموا ከዛም ቀጥ ያሉ፣ ተተነዘሉ ዐለይሂሙል መላኢካ፣ በእነሱ ላይ መላኢካዎች ይወረዱላቸዋል፣ አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትተክዙ፣ ወአብሽሩ ቢልጀነቲ ለቲ ኩንቱም ትውዓዱን፣ ቃል ሲገባላችሁ የነበረው ጀነትም በዛ አብሽሩ ይባላሉ። ነሕኑ አውልያኡኩም፣ እኛ ቅርብ ወዳጆቻችሁ ነን፣ ፊል ሐያቲ ዱንያ በዚሽ ምድርና ወፊል አኺራ በመጨረሻው ዓለምም እኛ ቅርብ ወዳጆቻችሁ ነን፣ የናንተ ቦዲጋርዶች ነን በማለት እነዛ መላእክቶች እንዲያበስሩህ ትደረጋለህ። ይህ ላንተ ትልቅ የሆነ እድል ነው ማለት ነው። የሚጠበቅብህ ደግሞ በጣም ቀላል የሆነ ነገር ነው። በአላህ ማመን፣ አላህ ጌታዬ ነው ብለህ አላህን መቀበልና እንዲሁም በዛ ንግግርህ ቀጥ ማለት፣ ወደዛ ወደዚህ አለ ማለት። በቁርአን ያመነ ሰው መፍትሄውን ከቁርአን ያገኘዋል። አሰላሙ አለይኩም